የኛ ሀገር አስቀዳሽ ልቅሶ ደራሽ ነው የሚመስለው። ለቅሶ ደራሽ የቀደመው ተነስቶ ይሄዳል፣ የዘገየው ይመጣል ይቀመጣል፣ መተራመስ ነው ይቀመጣል፣ የፈለገውን አድርጎ መሄድ ነው። አሁን ደግሞ ጭራሽ እንዲያውም ልጆችን የሚያቆርቡ ሰዎች ልክ ለክትባት ክሊኒክ ይሄዱ ነው የሚመስላቸው። ቅዳሴ ከተገባ በኋላ ልጇን እየጎተተች ይዛ ትመጣለች። አቁርባ ከሱቅ ከፋርማሲ የራስ ምታት ማስታገሻ የገዛች አስመስላ ብስኩቷን እያበላች ክርስቶስ ቆሞ ምእመናንን ሊያድን ኃጢአታቸውን ሊያስተስርይ ስለኛ ቆሞ ትታወታ ትሄዳለች። እንደዚህ ያለ ምእመን አቤቱ በደላችንን ይቅር ይበለን እግዚአብሔር። አሁንም ሰሮተ ሕዝብ አልተደረገም። ቆዩ፣ ማስረዘማችን ስተት ነው። ግን በፍጹም አቋርጣችሁ አትሂዱ ክርስቲያኖች። እባካችሁ ይግባን፣ እንታረቅ። ለምኑ ነው የምትቸኩሉት? አንዳንድ ሰው ጉዳይ አለብኝ ይላል አለው። ከነፍስህ የሚበልጥ ጉዳይ አለብህ? ከድነት የሚበልጥ ጉዳይ አለ? ከእርቅ የሚበልጥ ከክርስቶስ የሚበልጥ እንግዳስ አለ? እንግዳ አለብኝ። ከክርስቶስ ይበልጣል እንግዳ።